ابن عباس እንደሚያስተላልፉት መልእክተኛችን አለይሂ ሰላቱ ወሰላም በየትኛውም ጊዜ ከሚሰሩት ስራዎች የበለጠ በእነዚህ 10 ቀናት የሚሰሩት ስራዎች ብልጫ አላቸው የሚል ቃል ተናግረዋል። ሰሃቦችም በዚህ ጊዜ ጂሃድም ቢሆን በአላህ መንገድ ላይ ምናልባት አንድ ሰው ነፍሱን ሊያጣበት ወይም ራሱን ሊሰዋበት የሚችለው ትግል ቢሆንም እንኳን ሲሏቸው አዎን አሉ። አንድ ነገር ካልሆነ በስተቀር ራሱንና ንብረቱን ይዞ ወጥቶ ከዚያ ሁሉም ነገር እዚያው ተሰውቶ ንብረቱም ጠፍቶ የቀረ ካልሆነ በቀር ሌላ ጊዜ ከነዚህ ከ10 ቀናት ውጭ በዚህ መልኩ ለአላህ ራሱንና ገንዘቡን የሰዋ ካልሆነ በቀር በዚህ ቀናት በእነዚህ ቀናት ውስጥ ከሚሰሩት የአምልኮ ተግባራት የበለጡ ተግባራት ሊኖሩ አይችሉም ይላሉ። ስለዚህ በእነዚህ መጪ ቀናት የሚሰሩ መልካም ስራዎች ትልቅ ምንዳን የሚያስገኙ አላህ Subhanahu Wa Ta'ala ለባሮች የደነገጋቸው ምንዳዎች እና እድሎች ናቸው። እንደሚታወቀው በእነዚህ ቀናት በሌሎች ቀናት ምናልባት ሊሰሩ የማይችሉ ተግባራት አንድ ላይ ሊሰባሰቡ ይችላሉ እና የነዚህ ቀናት ብልጫ ሚስጥር አንዱ ይህ ነው ያሉ የኢስላም ሊቃውንት አሉ። ሐጅ እንደሚታወቀው እንደ ሌሎች የአምልኮ ተግባራት በፈለግነው ሰዓት የምንፈጽመው አይደለም፣ የተወሰነ ጊዜ ገደብ አለ። ስለዚህ ይህ የሐጅ ወቅት መሆኑ ከሌሎች የአምልኮ ተግባራት ጋር አንድ ላይ ሲቆራኝ ደግሞ እነኚህን ቀናት ከሌሎች ቀናት ያስበልጣቸዋል፣ ተግባራቱንም እንደዚሁ አጅራቸውን ያበዛል ማለት ነው።